pumped ሆኛለሁ አይደል? It looks like I'm pumped guys. እዚህ ፍሎሩ ምን እንደሚመስል በኋላ ይሄኛው ክፍል ጨርሼዋለሁና ላሳያችሁ። እንደዚህ ነው የሚመስለው ማለት ነው። When I'm done with this, it's gonna look exactly like that. ይሄ ቤስቦርዱን ገና አልጨረስኩም ጋይስ። ይሄን ሽንት ቤት የለፈውበት ነው ጋይስ። አልቋል ኦልሞስት። እዚህ ጋር የሚገባ ነገር ምናምን አለ ግን እንዴት እንደነበረ ደግሞ እዚህ ጋር አስቀምጥላችኋለሁ። build it brick by brick ሲሚንቶ ስቆርጥ ፔንት ስቀባ ድራይዋል ሳስገባ like it was almost የማያልቅ መስሎኝ ነበረ ግን anyway አልቋል። አሁን እሱ ቪዲዮ በሌላ ጊዜ ያሳያችኋለሁ። ከፈለጋችሁ ኮሜንት ሴክሽን ላይ ከጻፋችሁልኝ ፖስት አደርገዋለሁ። አሁን ወደ already by now video እያያችሁ መሰለኝ ግን ላይ ኤዲት እንደማደርገው ነው። ወደ ቪዲዮ welcome back. Beanie Travels here. Beanie Travels እኮ ነው የሚለው። የትራቭል ቪዲዮ የት አለ? አትሊስት የመኪና ቪዲዮ የት አለ? በሌላ መኪና፣ በሌላ ቪዲዮ፣ በሌላ ከተማ ነው። አሁን ግን ስቲል እዚሁ ነኝ። what's going on ቢኒ ያላችሁ ከሆነ ትክክል ናቸው። አሪፍ legit question ነው። ግን ሁሌ ሌላ ሀገር ትራቭል ነው የምወስዳችሁ። ዛሬ ለምን ወደ ቤቴ አልወስዳችሁም በማለት ነው። ደግሞ ኮሜንት ሴክሽን ላይ ቪዲዮን ቶሎ አውጣው እያላችሁ ነው። ሜሎ what's going on? አትረብሽ። come here please. ሰላም በላ። ሰላም እዚህ ጋር what's up guys? okay so እንደዛ ነው ጋይስ። ዛሬ ወደ ቤት እዚህ ምንድነው የምሰራው የሚለውን ባለፈው ሲንኩን ስሰራ ሳይቻችኋለሁ። እሱን ካላያችሁ ደግሞ ሄዳችሁ ቼክ አድርጉት። ሊንኩን እዚህ ጋር አስቀምጥላችኋለሁ። እዚህ ጋር ካልሆነም ዲስክሪፕሽን ላይ ቼክ አድርጉት። ዛሬ የምንሰራው ምንድነው ቢኒ ኖ ላሳያችሁ። መሬቱን ፏ አድርጊያታለሁ። ክሊክ ላክ የሚል ነው። አሪፍ ነው። እንስሳ ካላችሁ ልጆች ካላችሁ ዋተር ሬዚስታንት ከፈለጋችሁ ዋተር ፕሩፍ not even resistant water proof የሚቆይ cheaper than hardwood floor. ይሄኛው is more expensive to be honest. ግን I grew up on this. Like this is the 80s. ድሮ ትዝ ካላችሁ በዚህ ካደጋችሁ ታውቁታላችሁ how old this is. ስለዚህ we're gonna do a little reno here. ላይ እየጨረስን ወደ ታች እየመጣው ነው። ደረጃው አቅቶኛል guys. Pray for me. ደረጃው እንዴት እንደምሰራው I don't know. So እቺን ነገር አንድ ላይ እንስራ አሳያችኋለሁ። ቶሎ እንዴት እንደሚሰራ ምናምን አሳያችኋለሁ እና በምን ያህል ጊዜ እንደምጨርሰው ታይም ላፕስ አስገባለሁ ጋይስ። ወደ ቪዲዮ እዚህ ነገር ለራሳችሁ ለቤታችሁ ሐሳብ ካላችሁ ላይክ ራሳችሁ የምትሰሩት ነገር ስለሆነ በጣም ሌበር ላይ ታተርፋላችሁ። ፕላስ ማቴሪያሉን ሾፕ አራውንድ ካረጋችሁ አሪፍ ልታተርፉ ትችላላችሁ። ሶ ይሄንን ማቴሪያል ከፈለጋችሁ ሊንኩን ዲስክሪፕሽን ላይ አስቀምጣለሁ። ካናዳ ካላችሁ ወይም ዩኤስ ካላችሁ በቀላሉ እንድትገዙት እኔን ይረዳኝን ማለት ነው። all you need is this technically እንደዚህ ስኩዌር ለሆነ ቤት እቺ ብሌድ ስኩዌር ነው የሚባለው ግን ትራያንግል ነው I don't know እና እነዚህ እቺን ማነው ይሄ ማዶሻ rubber mallet and የሆነ wedge ነገር እንደዚህ ያለው ይሄ ብዙም አያስፈልግም ግን ሊያስፈልጋችሁ ይችላል። so እንዴት ነው የምትሰራው ቢኒ? ኦኬ እዚህ ጋር ኤግዛምፕል አለ። አቆራረጡን ምናምን አሳያችኋለሁ። ክሊክ ሎክ የሚለው it's very straightforward. ይሄን አያችሁት? ግሩቭ አለው። እንደዚህ ግሩቭ ውስጥ ሲገባ it's locked. you see it's locked ማለት ነው። አሁን ሙቭ ለማድረግ እንደዚህ በቃ እንደዚህ ያረጋችሁ እኩል ያረጋችሁ መሄድ ነው። ስትፈልጉ መቁረጥ ትችላላችሁ። how do you cut it? very good question. okay so as you can see ይሄንን already line up አድርጌዋለሁ። እንደዚህ ቀጥታ መቁረጥ ካለባችሁ then you might need another tool, a jigsaw ወይም table saw ሊሆን ይችላል። እሱንም ሊንኩን አስቀምጥላችኋለሁ። ግን አንድ ቆርጬ ላሳያችሁ before እዛ ጋር ከመሄዴ በፊት። ኦኬ so መጀመሪያ እንደዚህ ታሰምራላችሁ። እቺን ይዛችሁ ማለት ነው። አስምሬያለሁ። ይሄም እያለ እንደዚህ መቁረጥ ትችላላችሁ። እርሳስ ከሌላችሁ ይሄው እንደዚህ ስኮር ካረኩት በኋላ it's so easy ትስቃላችሁ። ይሄው እዚህ ጋር ይዛችሁ እዚህ ጋር ላንከሩ ይታያችኋል። እዚህ ጋር ወይም እቺን ራሷ መሬት ላይ አስቀምጣችሁ አንግል አላት። መሬት ላይ እዚህ ጋር አስቀምጣችሁ መሬት ላይ እቺ ራሷ ብሬክ ኦፍ ልታረግ ይኸውላችሁ and then boom ከፈለጋችሁ ይሄ ጀርባውን እንደዚህ እንዳይሆን ይሄ ስክራፕ ስለሆነ ነው
ጀርባውን በዛች በብሌድ ከእንደገና መቁረጥ ትችላላችሁ። ይሄው ቆረጣችሁት ማለት ነው። ስትሬት ከት ነው ይሄ። እዚህ ጋር ከሆነ there you go bang አንግል ሰራ ማለት ነው። ኦኬ አም ባክ። እዚህ ጋር ለምንድን ነው የደረደርከው እንደዚህ ካላችሁ አምሹር ትላላችሁ ደግሞ ላይ ለምን አንድ ባንድ አትከፍትም? ሼዱ is different like bright dark ምናምን ነገር አለው። ስለዚህ randomly like I might as well tell you guys a little bit of tip that I got. Like I said, when I did this reno I watched about 6 videos. So የተለያየ pattern ስላለው randomly እንዲሆን because አንድ ቦታ gray አንድ ቦታ like ሼዱ እየቀየረ ምናምን ከሚሄድ randomly ቢሆን አሪፍ ነው በማለት ነው። so እንደዚህ ደረድረውና አንድ ከዚህ ያነሳው randomly ዝም ብዬ ለመስራት ነው የሄድኩት። አሁን ደርቋል። እንደዛ እያረኩኝ እቀጥላለሁ። የሚያስፈልገውን ቱል ነግሬያቸዋለሁ። እንግዲህ ጥያቄ ካላችሁ ኮሜንት ሴክሽን ላይ ጋይስ፣ ኮሜንት ሴክሽን ላይ ነው የምኖረው ጋይስ። ስለዚህ ኮሜንት ሴክሽን ላይ ኑና ኤኒ ጥያቄ ጠይቁኝ። ቤታችሁን የምትሰሩ ከሆነ ወይም ምን ያህል ቻሌንጂንግ እንደሆነ መነጋገር እንችላለን። ፕላስ while you're there hit the like button እሺ፣ እንዳትረሱት። ሰብስክራይብ ደግሞ ሰብስክራይብ ካላደረጋችሁ guys don't worry about me ላቤ ዝም ብሎ ነው ሁሌ ነው የሚፈሰው but okay so ቅድም የረሳሁት ነገር እቺ ስፔሰር ታስፈልጋቸዋለች because quarter inch እዚህ ጋር quarter inch ሜሎም እያገዘኝ ነው። እዚህ ጋር quarter inch መትረፍ አለበት as you can see ይሄ ትንሽ ወደ ላይ መሄድ አለበት ማለት ነው because ይሄ መሬት ላይ ፍሎት የሚያደርግ ነገር ነው። so okay አሁን እዚህ ጋር የቆረጥኩትን እዛ ጋር ቀጥልበታለሁ፣ እዛ ጋር የቆረጥኩትን እዚህ ጋር ቀጥልበታለሁ because you want to overlap these guys. You don't want to have ሁሉም Melo can you hold the camera or something? So anyway እዚህ ጋር ይሄና ይሄ እዚህ ጋር እንደዚህ መቀጠል የለበትም። so ለዛ ነው Melo my guy let me film bro. okay so ሌላ ምንድነው ያልነገርኳችሁ? ያቺን quarter inch ስፔሰርም ሊንኩን ዲስክሪፕሽን ላይ አስቀምጠዋለሁ። በጣም ቀላል ነው I'll be honest with you guys ግን ያው ሌላ ነገር ደግሞ knee pad ያስፈልጋቸዋል because በጉልበታችሁ ነው የምትሆኑት so I recommend getting the knee pad especially ብዙ ረጅም ቦታ የምትሰሩ ከሆነ like ብዙ እንትን የምትሰሩ ከሆነ so basically እቺ ናት የምታስፈልገኝ ማለት ነው። ስፔሰር square rubber mallet exacto knife ማንኛውም utility knife ይሆናል and የሆነ wedge ነው ምንድነው ይሄ ነገር I don't know like just in case አንዳንዴ እዚህ ከኮርነር ይዛችሁ መጨረሻ ላይ እዛ ጋር ስንሄድ አሳያችኋለሁ። so ሌላ ነገር ማድረግ የሌለባችሁ ነገር ይሄን ነገር እዚህ ጋር ቆይ አሁን እቺን ግሩቭ ነው እዚህ ውስጥ የምናስገባው አይደል? ይሄን ግሩቭ አስገብተን ከዚህ ጋር ነው ይሄን ግሩቭ አስገብተን ዝም ብሎ እንደዚህ ወደ ታች መጫን ካልተቀመጠ አሁን ኤግዛምፕል እንደዚህ ቢሆን ከተዛነፈ ይሄ አሁን ተነስቷል ከመሬቱ። ዝም ብሎ መጫን የለብንም። ያኔ ነው ራበር ማለት የሚያስፈልገው። አንዳንዴ እንደዚህ ይዛችሁ ገፋ እንደዚህ ስታደርጉት ራሱ ይቀመጣል። እንደዛ ነው። ከዛ በተረፈ ደግሞ ሌላ ዲቴል ማወቅ ያለባችሁ wow this became a how-to video. ሌላ ዲቴል ማወቅ ያለባችሁ እዚህ ጋር ኤግዛምፕል ይሄንን አሁን let's say እዚህ ጋር እንቀጥለዋለን እንበል። ይሄም ትንሽ ገፋ መደረግ አለበት። አሁን ገባ አይደል? እዚህ ጋር ይሄንን if you're not 100% satisfied don't move on to the next step እና እዚህ ጋር make sure and then it's locked now. okay ከተሳሳታችሁ ችግር የለውም መልሳችሁ መንቀል ትችላላችሁ ቀስ ብላችሁ because it's all ቀስ ብላችሁ ስላይድ ማድረግ ትችላላችሁ። so force ምንም አይነት ፎርስ አያስፈልገውም። እንደዚህ ቀስ እያላችሁ ትሰራላችሁ ማለት ነው። ጋይስ ትንሽ ዋጣጥቼ ልመለስ። ከዛ ታይም ላፕስ አያስፈልጋችሁም። ካሁን በኋላ አሳይቻችኋለሁ። very straight forward ዋናው መድፈር ነው፣ ደፍራችሁ መስራት ነው።
just make sure አሁን እዚህ ጋር አልገባችም እዚህ ጋር ይታያችኋል አልገባችም ሰው ምንድነው ማረጋው እንደዚህ ሳረጋው it's good አይደል አሁን ገብቷል ስፔሰሩን አትርሱ ስፔሰሩ ወሳኝ ነው እንደዚህ ሊወጡ ይችላሉ አሁን ይሄ ግሩቭ በትክክል መስመር ሰርቷል ማለት ነው የሚቀጥለው ኢዚ ይሆናል ማለት ነው መተናል ደጁን መተናል ደጁን ጠንተናል I don't know what it means comment section ላይ አሳውቁኝ anyway